ጋይስ በርገራችን መታለች። ጋይስ እንዴት ናችሁ? ያው ጀስት ከበዓል በኋላ ተከስተናል። ፋሲካ እንኳን አደረሳችሁ። ያው በዓልን እንግዲህ በበርገር ልናሳልፍ ነው። ጀስት በበርገር ፋሲካን ልናሳልፍ ነው፣ በግቢ ማለት ነው። በግቢ ጀስት በርገር ምናምን ቅንጡ እንደዚህ አይነት ነገሮች በጣም ከባድ ናቸው፣ ጀስት ለተማሪ ማለት ነው። ደስ እንደምንም ብለን በዓልን ምክንያት በማድረግ እቺን ነገር እንጠቃቀማለን እና ሶ ጀስት የሆነ ሀሳብ ሼር ላደርጋችሁ ነው ማለት ነው። በዚሁም ማለት ነው ትንሽ ያዘዝናት ምግብ በርገራችን እስከምትመጣ ምንድነው ሀሳብ ሼር ማደርጋችሁ፣ ያው ግቢ ህይወት ላይ እያለን ሚኒመም 4 አመት ዌስት እናደርጋለን። ዜን ማክሲመም 7 አመት አይ ቲንክ ህክምና ወይም ጤና የሚማሩ ተማሪዎች ወይም ደግሞ እኛ ኢንጂነሪንግ የምንማር ደግሞ አብዛኛው 5 አመቶችን ዌስት ያደርጋል ማለት ነው እና በዚህ ላይ ከተመረቀ በኋላ ጀስት አጥጋቢ የሆነ ገንዘብ የማያገኝበትን አንደኛ ይሄ ምክንያት፣ ሁለት ደግሞ ቅጥር ህይወት ራሱ ቢፈልግ ሊያገኝ የማይችልበትን የሆነ ዲፓርትመንት ፊልድ መርጦ የሆነ ሰሞን ይማራል አብዛኛው በመባል ደረጃ ማለት ነው። ሶ ይህ ሰው ወይም ይህ ተማሪ 5 አመት ከተመረቀ በኋላ ስራ ያገኝበት ወይም አያገኝበት የሚለውን ነገር ሳያውቅ 5 አመቶችን ወይም 4 አመቶችን አንድ ዲፓርትመንት ፊልድ ላይ ዌስት ያደርጋል ማለት ነው። ሶ አስቢ ነው ፎሬክስ ትሬዲንግ ታውቃላችሁ። ትሬዲንግ ላይ ብዙ እንትኖች የሚኖሩ ከዛ ውስጥ ፎሬክስን ብንወስድ በጣም ብዙ ሰው ፎሬክስ ላይ ይሰራል ብዬ አላስብም። ጀስት እኔ ግን እንደ አንድ ቢዝነስ ዌይ ማለት አንድ እሱን ብቻ ቢዝነስ አድርጌ ሳይሆን እንደ አንድ ቢዝነስ ዌይ አድርጌ የምከተለው ይህ ፎሬክስ ትሬዲንግ ማርኬት ነው እና ፎሬክስ ትሬዲንግ ላይ መሳተፍ ለእኔ እንደ ግዴታ ብዬ ነው የማስበው ማለት ነው። ኢትዮጵያ ውስጥ ሆኖ የሆነ ለውጥ ላይ ለመድረስ ይከብዳል በብር መጫወት ማለት ነው። ግን ዶላር ሜክ የምታደርጉበት ወይን ስትፈልጉ ፎሬክስ አንዱ ሆኖ ታገኙታላችሁ ማለት ነው እና እንደ ግዴታ ነው ማሰው የማመን ግቢ ውስጥ ያለው ሶ 1 አመት ዌስት ቢያደርግ ፎሬክስ ትሬዲንግ ላይ እየተማረ ትሬድ እያደረገ ብቻ በዴሞ ብቻ ሌላውን ትታችሁት ማለት ነው። በዴሞ 1 አመት ዌስት ቢያደርግበት ትሬዲንግ ላይ ሶ ያ ሰው ምን አይነት ለውጥ ላይ ያመጣ ይችላል? እስቲ ይሄንን ነገር በደንብ አስቡትና ኮሜንት አድርጉልኝ ማለት ነው እና ደስ ምግባችን መጥቷል። አሁን ወደ ምግባችን እንሄዳለን። ጋይስ በርገራችን መጣለች። ከለችን አርጋትና ዛሬ ኮንተንት የምግብ ሆነና ምግብ አንድ ስፔሻል ደብል በርገር ከሞጂቶ ጋር ነው ያዘዘው። በነገራችን ላይ ስፔሻል በርገር በጣም ብዙ ነው እንዴ! በነገራችን ለሁለት ሰው ይበቃል። እኔ ግን ነው ብቻዬን ነው በለው ታካላ እጂ እንደምሰራ ብቻዬን ጥብቅ ነው ማረጋት ነው። ዛሬ ያጠፋ ነው ገንዘብ ማለት ነው። ያው በነን ካፌ ስንት ቀን መሰላችሁ? ቢያንስ ምሳ ማለት ነው። ምሳ 10 ቀን 9 ቀን ምናምን እንትን ማለት ትችላላችሁ። 10 ቀን መጠቀም ትችላላችሁ። የዛሬዋን ወጪ ማለት ነው። በዚህ አይነት ማርያምን አልጨርሰውም። ሰው ቢጠረሻ እና ግን ያው በዓል ስለሆነ ብለን ነው እንጂ እውነት ቆጣቢ መሆን ያስፈልጋል። እና 9 ቀን ምሳ የምንበላበትን ነው በአንድ ቀን ነጭ እያደረገ ያው 9 ቀን ምሳ በስንት በአንድ ቀን ማለት ነው። ሰው ወይን ቴክ አዋርገው ይሄዳለሁ ካልጨረስኩት ወይም ደግሞ ማለት ነው ጀለሶችን ጠራና ኢየሱስ ነው እንዴ ሁለት ስላይ ሲቀራ ገና ማለት ነው። እኔ በራውት ሁለቱን ነው ገና እና አንድ ስፔሻል ደብል በርገር በጣም ብዙ ነው ማለት ነው። አንድ ሳይጨርሰው ማርያምን ነው የምላለው።
እና ደስ ሁለት ሰው ፌር ነው ጋይስ። አልቻልንም። ያው ሁለት ስላይስ ይቀረናል እና ያው ሞጂቶችንንም አድርገን ጨርሰናታል። ሰው እቺን ሁለት ስላይስ ቴካዌ ያስደርገን ወደ ቤታችን እንወስዳለን ማለት ወደ ዶርም እንወስዳለን ማለት ነው። ዜን በቃ ማታ እንፈወስባታለን። እቺ ሁለት ስላይሳችንን ሁለት ስላይስ ጨረስን እና አንድ ስፔሻል ደብል በርገር በጣም ከባድ ነው። አቅም ያለ ይመስለኝ ነበር፣ ያ አቅም የለኝም ማለት ነው። እና ትንሽ ነገር ስለበላውም ቅድም በጣም ጠግቤያለሁ እና ሰው በኋላ እናያለን ደግሞ ቴካዋችንን ቴካዋችንን ይዘን እየሄድን ነው። ወደ ግቢያችን እየሄድን ነው። ቴካዋችንን ይዘን ያው ወደ ዶርማችን እየተመለስን ነው ማለት ነው። በቃ በዚሁ ልለያያችሁ ማለት ነውና መልካም በዓል። እሺ ደግሞ ሰብስክራይብ አድርጉ። ሰብስክራይበር ላይክ ፕሊዝ፣ ሰብስክራይብ ላይክ እንዳይረሳ። በሌላ ጊዜ እንገናኛለን። ጀስት መልካም ጊዜ